ስልካችሁን በመጠቀም ብቻ ብዙ ገንዘብ የምትሰሩበትን የዩቲዩብ ቻናል ኮንተንት ሐሳብ እንዳለ ታውቃላችሁ። ማይክ አያስፈልጋችሁም፣ ካሜራ አያስፈልጋችሁም። ስልካችሁን ብቻ ነው የምትጠቀሙት። በዚህ እንዴት ገንዘብ እንደምታገኙ፣ ምን አይነት ኮንተንቶችን እንዴት ክሬት እንደምታደርጉ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። ሰላም፣ እንዴት ናችሁ? ጌች ነኝ ከኢትዮ ኮምፒውተር ስኩል። በዛሬ ቪዲዮአችን ስልካችንን ብቻ በመጠቀም ብዙ ገንዘብ የምናገኝበት የዩቲዩብ ሐሳቦችን፣ ኮንተንቶችን ስልካችንን ብቻ በመጠቀም ክሬት የምታደርጉበትን የዩቲዩብ ኮንተንቶችን፣ ሐሳቦችን እነግራችኋለሁ። ሐሳብ ብቻ አይደለም እነግራችሁ፣ እንዴት እንደምትጀምሩ፣ እንዴት ሪከርድ እንደምታደርጉ፣ ስልካችሁ ላይ እንዴት እንደምትጠቀሙ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ስለዚህ ወደ ሐሳቡ እንሂድ። ስልካችንን በመጠቀም ብቻ አሪፍ ኮንተንት ክሬት እንዴት እንደምናደርግ ነው ማሳያችሁ። የመጀመሪያ የሚያስፈልገን ኤዲቲንግ አፕ ነው። ሁላችሁም እንደምታውቁት ካፕከት ቪዲዮ ኤዲት የምታደርጉበት ሶፍትዌር ነው። የመጀመሪያው ካፕከት የሚባለውን አፕ ስቶር ላይ ወይም ፕሌይ ስቶር ላይ በመሄድ እሱን ሶፍትዌር ታወርዳላችሁ። ሁለተኛ የምታወርዱት ምንድነው? ሳውንድ ሪከርደር ነው የምታወርዱት። ካፕከት ብላችሁ ሰርች ታደርጋላችሁ። ስልካችሁ ላይ ያለውን ሳውንድ ሪከርድ አፕ መጠቀም ትችላላችሁ። ፕሌይ ስቶር ላይ በመሄድ ሳውንድ ሪከርድ ብላችሁ ሰርች ታደርጋላችሁ። ሳውንድ ሪከርድ እንደምትመለከቱት ይሄኛው አፕሊኬሽን ነው ያለኝ፣ የራሱ የሳምሰንግ ማለት ነው። እንደምትመለከቱት አበራው ማለት ነው። ስለዚህ እኔ አሁን ማሳያችሁ እንዴት ሪከርድ እንደምታደርጉ ስቴፕ ባይ ስቴፕ ነው። 5 የዩቲዩብ ሐሳቦችን እነግራችኋለሁ። ነግሬያችሁ ብቻ አልተውም። እንዴት እንደምትሰሩ፣ እንዴት ሪከርድ እንደምታደርጉ፣ እንዴት ስክሪፕት እንደምትጽፉ አሁን እነግራችኋለሁ ማለት ነው። እንደምትመለከቱት ሁለት ሶፍትዌር አዘጋጅተናል። ካፕከት ነው። ካፕከት ቪዲዮ ኤዲት የምናደርግበት ነው። ሁለተኛው ደግሞ ሳውንድ ሪከርድ የምናደርግበት ነው። ስለዚህ ስልካችንን ብቻ ነው የምንጠቀመው። ሁለቱን ሶፍትዌር ሬዲ ካረጋችሁ በኋላ አሁን የምነግራችሁን 5ቱን የዩቲዩብ በስልካችሁ ብቻ የምትሰሩ አይዲያዎችን ልንገራችሁ። የመጀመሪያው ስቶሪ ቴሊንግ ነው። ስቶሪ ቴሊንግ ለምሳሌ የህፃናት ተረት ሊሆን ይችላል፣ ስለ ሀገራት ዶክመንተሪ ሊሆን ይችላል፣ ትላልቅ ታሪክ ያላቸው ሰዎች የነሱን ታሪክ ሊሆን ይችላል። የነሱን ታሪክ ነው የምትጽፉት። ምንድነው የምታደርጉት? የመጀመሪያው ስክሪፕት ነው የምታዘጋጁት። መጀመሪያ የምትሰሩት የቪዲዮ ደቂቃ ምን ያህል ደቂቃ እንደሆነ ትወስናላችሁ። 6 ደቂቃ ነው። 6 ደቂቃ ከሆነ 6ቱን ደቂቃ ለ4 ወይም ለ5 ትከፋፍሉታላችሁ ማለት ነው። የመጀመሪያው ፊት ለፊት የሚመጣ 15 ወይም 30 ሰከንድ ሁክ ይባላል። ሰው ወደ ቪዲዮአችሁ ገና ሲመጣ ቪዲዮአችሁን ጨርሶ እንዲያይ የምታደርጉበት መንገድ ነው ማለት ነው። ስለዚህ ከ15 እስከ 30 ሰከንድ ያለውን ሁክ መጀመሪያ ለቪዲዮአችሁ ትጽፋላችሁ ማለት ነው። ከ15 ሰከንድ እስከ 6 ደቂቃ ያለውን ደግሞ ለ3 ወይም ለ4 ትከፋፍሉታላችሁ ማለት ነው። ስለዚህ እስከ 2 ደቂቃ ምን ማውራት እንዳለባችሁ ቶፒኩን ትጽፋላችሁ። 3ኛ ደቂቃ ላይ ወይም 4ኛ ደቂቃ ላይ ምን ማውራት እንዳለባችሁ፣ 5ኛ ደቂቃ ላይ ምን ማውራት እንዳለባችሁ ትከፋፍላላችሁ ማለት ነው። ስለዚህ የህፃናት ተረት ሊሆን ይችላል፣ ስለ ሀገራት ታሪኮች ሊሆን ይችላሉ። እንዴት እንደምታነቡ ከከፋፈላችሁ በኋላ ልክ ስልካችሁን በመጠቀም ከስልካችሁ 10 ሴንቲሜትር እንደዚህ አድርጋችሁ የጻፋችሁትን ስክሪፕት ቅድሚያ በሳውንዱ ታነባላችሁ ማለት ነው። ልክ እኔ እንደምትመለከቱት እኔ እያነበብኩ ነው ማለት ነው። ስለዚህ እዚህ ጋር ያለውን ስክሪፕት እኔ ያነባዋለሁ ማለት ነው። በዚህ ቪዲዮ ለመጫንና ለቀጣዩ ስቴፕ ገንዘብ ለመስራት ብቁ የሆነ የዩቲዩብ ቻናል እንከፍታለን። ቀጥታ ወደ ዩቲዩብ እንገባለን። ዩቲዩብ ላይ ዩ የምትለውን ክሊክ በማድረግ ስዊች አካውንት በሚለው ላይ በመተግበር የፕላስ አይከን ክሊክ በማድረግ ኢሜል ክሬት እናደርጋለን። ልክ በዚህ መልኩ ሪከርድ ካደረጋችሁ በኋላ ድምጻችሁን ሴቭ ታደርጉታላችሁ ማለት ነው። ሴቭ ካደረጋችሁት በኋላ ቀጣዩ ምንድነው የሚያስፈልጋችሁ? እናንተ እየተናገራችሁበት ያለበትን ወይም የጻፋችሁበትን ስክሪፕት ፋይል ትሰበስባላችሁ ማለት ነው። ክሮም ላይ በመሄድ እናንተ እየተናገራችሁበት ላለ ፋይል ትሰበስባላችሁ። የመጀመሪያው ፒክስል ላብ ላይ በመሄድ ፍሪ ፒክቸሮችን ትሰበስባላችሁ። ፒክስል ላብ ብዬ ገባው። ፒክስል ላብ ላይ ፍሪ ፒክቸሮችን ትሰበስባላችሁ። ሁለተኛው ደግሞ ጉግል ላይ እናንተ የምትፈልጉበትን ኢሜጅ ትሰበስባላችሁ ማለት ነው። ኢሜጅ ከሰበሰባችሁ በኋላ ምንድነው የምታደርጉት? ቀጥታ ወደ ካፕከት ነው የምትሄዱት። ካፕከት ላይ ከሄዳችሁ በኋላ ቅድም ሪከርድ ያደረጋችሁትን አውዲዮ ወደ ካፕከት ታመጡታላችሁ ማለት ነው። ወደ ካፕከት ካመጣችሁ በኋላ ሪከርድ ባደረጋችሁት ሳውንድ መሰረት ቀጥታ ባወራችሁበት ልክ ሮ ፋይሉን ወይም ፒክቸሩን በየቦታው ትደረድሩታላችሁ ማለት ነው። ልክ በእንደዚህ አይነት መንገድ ቪዲዮ ክሬት ማድረግ ትችላላችሁ። ስቶሪ ቴሊንግ በእንደዚህ አይነት መንገድ መስራት ትችላላችሁ። የመጀመሪያው ይሄ ነው። ሁለተኛው ቶፕ ቴል ሊስት ነው። ቶፕ ቴል ሊስት እንዴት ነው የምትሰሩት? ዩቲዩብ ላይ ከዚህ በፊት አይታችሁ ሊሆን ይችላል። ቶፕ ቴል ሊስት የሚባሉ ስለ ሀገራት ሊሆን ይችላል፣ ስለ ፊልሞች ሊሆን ይችላል፣ ስለ መጽሐፍ ሊሆን ይችላል። ቶፕ 10 ወይም ደግሞ ቶፕ 5 በማለት ስክሪፕቶችን ታዘጋጃላችሁ ማለት ነው። በ2024 የወጡ 10 ገራሚ ፊልሞች እነማን ናቸው? ፊልሞቹን ከደረደራችሁ በኋላ 10 ፊልሞችን ነው ሪቪው የምታደርጉት አይደል? 10 ፊልሞችን ሪቪው የምታደርጉ ከሆነ የመጀመሪያው አንዱ ፊልም 1 ደቂቃ፣ ስለ አንዱ ፊልም 1 ደቂቃ ካወራችሁ ስለ ሁለተኛው ፊልም ደግሞ 2 ደቂቃ። ስለዚህ የ10 ደቂቃ ቪዲዮ አዘጋጃችሁ ማለት ነው።
በጻፋችሁት ስክሪፕት መሰረት በስልካችሁ ሪከርድ ካደረጋችሁ በኋላ ሪከርድ ያደረጋችሁትን አውዲዮ ካፕከት ላይ በማስገባት ቀጥታ ስለ ፊልሞቹ ከጎግል ላይ ኢሜጆችን ከሰበሰባችሁ በኋላ ልክ ሪከርድ ባደረጋችሁበት አውዲዮ ኢሜጆቹን በዛው ልክ ታስገባላችሁ ማለት ነው። ስለዚህ ሁለተኛውን ቶፕ 10 ወይም ቶፕ 5 ብላችሁ ቪዲዮ ማዘጋጀት ትችላላችሁ ማለት ነው። ይሄ ስልካችሁን ብቻ በመጠቀም የምትሰሩበት ሁለተኛው የዩቲዩብ አይዲያ ነው። ሶስተኛው ቱቶሪያል ነው። ከዚህ በፊት ልክ እኔ እንደምሰራው ቱቶሪያል ለምሳሌ ስለ አፕ ሪቪው ሊሆን ይችላል፣ ስለ ዌብሳይት ሪቪው ሊሆን ይችላል፣ ስለ ኤዲቲንግ ሊሆን ይችላል። ለምሳሌ የካፕከት ቪዲዮ ኤዲቲንግ እያንዳንዱን ስቴፕ ባይ ስቴፕ ቱቶሪያል ልሰጡ ትችላላችሁ። ስልክ ብቻ ነው የሚያስፈልጋችሁ። ቅድም እንዳልኳችሁም ሪከርድ ስታደርጉ ለሳውንድ ቅድሚያ መስጠት አለባችሁ። አሁን ቱቶሪያል የምትሰሩ ከሆነ ልክ ስልካችሁ ከአፋችሁ 10 ሴንቲሜትር እንደዚህ ያደርጋችሁ ልክ አሁን እኔ እንደማደርገው እንደዚህ ያደርጋችሁ እያንዳንዱ ቪዲዮ በእንደዚህ አይነት መልክ ቱቶሪያል እየሰጣችሁ ስልካችሁ ላይ ስለምትጠቀሙት አዳዲስ አፕሊኬሽኖች ቱቶሪያል እየሰጣችሁ ልክ በዚህ መሰረት ሪከርድ ታደርጋላችሁ ማለት ነው። ሁለተኛው ሐሳብ ቱቶሪያል ነው። ስልካችሁን በመጠቀም ብቻ ዩቲዩብ ላይ ሐሳብ መስራት ለምትፈልጉ። አራተኛው ቡክ ሪቪው ነው። ቡክ ሪቪው ለማድረግ የግድ ሙሉ መጽሐፉን ማንበብ አይጠበቅባችሁ። ለምሳሌ የአቶሚክ ሃቢት መጽሐፉን ሪቪው ለማድረግ ብትፈልጉ ቻት ጂፒቲ ላይ ትገቡና ምንድነው ማድረግ የምትችሉት አቶሚክ ሃቢትን ቀጥታ በአጭሩ እንዲያብራራላችሁ ቻት ጂፒቲን ትጠይቃላችሁ ማለት ነው። ስለዚህ በአጭሩ አቶሚክ ሃቢትን እንዲያብራራልኝ ቻት ጂፒቲን ጠየቅኩት ማለት ነው። ልክ እንደምትመለከቱት ቻት ጂፒቲ ሙሉ ስለ አቶሚክ ሃቢት እዚህ ጋር እያመጣልኝ ነው ማለት ነው። ስለዚህ ዩቲዩብ ላይ የምታዩቸው ስለ ቡክ ሪቪው ሁሉም ባልላችሁም የተወሰኑ ሰዎች ልክ ሙሉ መጽሐፍ አያነቡም። ቻት ጂፒቲን ስለዛ መጽሐፍ ይጠይቁታል። ቻት ጂፒቲ የሰጣቸውን ደግሞ በአማርኛ ቀይረውት ልክ በተብራራ መልኩ ሳውንዳቸውን ሪከርድ ያደርጋሉ። ልክ ቅድም እኔ እንዳሳየዋችሁ። ከዛም እንደምታደርጉት ፒክስል ላብ ላይ በመሄድ ቪዲዮአችሁን ትደረድራላችሁ ማለት ነው። ቅድም ስቶሪ ቴሊንግ ላይ እንደነገርኳችሁ ማለት ነው። ስለዚህ ሙሉ መጽሐፍ ማንበብ አይጠበቅባችሁም። ለቻት ጂፒቲ የምትፈልጉትን መጽሐፍ ትሰጣላችሁ። ያንን መጽሐፍ ለዩቲዩብ ስክሪፕት አድርጎ እንዲሰራላችሁ ቻት ጂፒቲን ትጠይቃላችሁ። ቪዲዮአችሁን የቡክ ሪቪው ቪዲዮአችሁን በእንደዚህ አይነት መንገድ ማዘጋጀት ትችላላችሁ ማለት ነው። አምስተኛ ሙቪ ሪካፕ ነው። ሙቪ ሪካፕ የምትፈልጉትን ሙቪ ልክ አሁን እንዳረኩትም ለቻት ጂፒቲ የምትፈልጉትን ሙቪ ትሰጣላችሁ። ያን ሙቪ ለዩቲዩብ ስክሪፕት ለሪቪው እንዲሆን አድርገ ስጠኝ በማለት ቻት ጂፒቲን ትጠይቃላችሁ ማለት ነው። በቀጣይ ለዩቲዩባችሁ እንዴት ቻት ጂፒቲ እንደምትጠቀሙ አሳያችኋለሁ። ነገር ግን አሁን ሙቪ ሪካፕ እንዴት መጠየቅ እንደምትችሉ ላሳያችሁ። የምትፈልጉትን የሙቪ ስም ከያዛችሁ በኋላ ቻት ጂፒቲ ላይ ለዩቲዩብ ሪቪው እንዲሆን አድርገ ይሄንን ስክሪፕት ስጠኝ ትላላችሁ። ስለዚህ ቻት ጂፒቲ የሰጣችሁትን ቀጥታ ያንን በአማርኛ ሊሆን ይችላል እናንተ በምትችሉት ቋንቋ ከቀየራችሁ በኋላ ልክ እኔ እንዳሳያችሁም እንደቀድሙ ሪከርድ ታደርጋላችሁ ማለት ነው። ሪከርድ ካደረጋችሁ በኋላ ቪዲዮ ኮፒራይት ስለሚላችሁ ምን እንደምታደርጉት ከፊልሙ ላይ ሲኑ ያለበትን ፓርት ብቻ ስክሪንሾት በማድረግ ከፊት ለፊት 15 ሰከንድ ቪዲዮ በማስገባት ልክ የሙቪ ሪካፕ ቪዲዮ በእንደዚህ አይነት መንገድ መስራት ትችላላችሁ ማለት ነው። አሁን የነገርኳችሁም በስልካችሁ ብቻ የምትሰሩትን እነኚህን 5ቱን ሐሳቦች በቀጣይ እያንዳንዱን እያብራራን እንዴት ቪዲዮ እንደምትሰሩ የማሳያችሁ ይሆናል ማለት ነው። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም